መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀዋይቦች፣ እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝዝት ይበል። ለሀገራችን እና ለራሳችን ዱዓ እያደረጋችሁ አብረን ወደፊት እንሄዳለን ማለት ነው። ሀዋይ አሁን ስንት ሰዓት ነው መሰላችሁ? 2 ሰዓት 3 ሰዓት ነው። ግን አላየሁትም። በእንደዚህ አይነት ሁኔታ ወይም ደግሞ በዚህ ሰዓት ነው እንግዲህ ቪዲዮ የምሰራው። በዚህ ሁኔታ ውስጥ ሆኜ ቪዲዮ እየሰራሁኝ እናንተ ላይክ እና ሰብስክራይብ ሼር የማታደርጉት ንፉግነት ነው የሚሆነው። የምር በጣም ንፉግነት ነው የሚሆነው ማለት ነው። አበረታቱኝ፣ አበረታታችኋለሁ ማለት ነው። ቁጥር ከአንድ ይጀምራል። ኤኒዌይስ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። የምር ቀንም አይመቸኝም፣ ከሰዓት ከምሽትም አይመቸኝም። አላውቅም እኔ ቀኑ እንዴት ነው እጥፍ ነው እንዴ ከኔ ጋር የሚሄደው? የምር ይሆናል አይደለ? 2 ሰዓቱ 1 ሰዓት 3 ሰዓቱ ደግሞ 2 ሰዓት ምናምን እያለ እጥፍ ነው መሰጠፍ እያለ መሰል የሚሄደው ከኔ ጋር። አላውቅም ከእናንተ ጋር እንደዚህ ነው ይመስለኛል። ያው የመዳም ቅመሞች ስንሆን በጣም እየከበደ ነው መሰል ነገሩ። ብቻ አልሐምዱሊላህ። ኢንዌይስ ዛሬ ደግሞ በአዲስ ቪዲዮ መተናል ማለት ነው። ዳጣ ክፍል 8 ይዤላችሁ መጥቻለሁ ማለት ነው። ሀባይብ ዳጣ ፈታ ታረገናለች። ፈታ ዘና ያለች ልጅ ናት ማለት ነው። ካራክተሯ ይመቻል። አይኖ ከሷ ጋር የሚሄድ ካራክተር ነው የሰጧት። በጣም ደስ የምትል ልጅ ናት። ለማናቸውም ከዚህ በፊት በባለፈው ክፍል ያየ ነው እንግዲህ አቢጌል ያኔ ወይ አታምር ወይ አታፍር ገብታ ክላሷ ተኛችበት ፀጉሯን ልትቆርጣት ነበረ። እንደ አጋጣሚ ሆኖ እሱ ፈጣሪ ሲጠብቃት ድንገት ሰራተኛይቱ ሰላም ትመጣለች እና እንዲህ ዞር ስትል ሰላም ቆም ብላለች ማለት ነው። እንዲያቺ ደግሞ እዚህ ምን ትሰሪያለሽ ስትላት፣ እኮ አንቺ ስትሆኝ ምን ትሰሪያለሽ እዚህ ጋር እንዴ? ለምንድን ነው ምን ልትሰሪ ነው ምናምን ስትላት፣ እሷም ደግሞ እንግዲህ በዚህ ሰዓት አንቺ ስትሆኝ ምን ትሰሪያለሽ ብላም ጥያቄ በጥያቄ ጠይቃት ነበር። አይ እኔማ ቁርስ ለማዘጋጀት ለጧት እየተዘጋጀሁ ነበር ብላ የሆነ ለበስበስ አርጋ ታልፋለች ማለት ነው። ሰላም ደግሞ እንግዲህ ሰላም የሆነ ራሷ ሰላም ናት። ሰላም ነው ስሟ። ሰላም የምትሸት ሴት ናት ማለት ነው። ድንገት ዳጣም ደግሞ እንደዛ ሲሆኑ ከእንቅልፏ ትነቃለች ማለት ነው። ዳጣ ደግሞ ምንድን ነው እዚህ ምን ሆናችሁ ነው እያለች ድንቋን እያራገፈች ትነቃና እንዲህ ፀጉርሽን እኮ ልትቆርጠው ነበር ትላልና ትነግራታለች ማለት ነው። እንዴ ምንና ነው እች ልጅ? ምን አስባ ነው? ምን ልታረገኝ ነው? ምን ፈልጋ ነው ከኔ እስከዚህ ድረስ ብላ እሷም ደግሞ ግራሞቷን በቃ ምንም አላደለ የሆነ ምንም ነገር ሳይቆጫት ሰላም ጋራ ከወሬ ሲሉ ይህን የመሰለ ፀጉርሽን ልትቆርጥብሽ ነበረ እያለች ምናልባት በፀጉርሽ ቀንታ ሊሆን ይችላል አለቻት። እሷም አይ አረ ተቀናችን የሁሉንም ላጭች ሰጣታለሁ ብላ ነበረ። ነገር ግን እንደማይሰጥ ስለምታውቅ ነው። እሷም ደግሞ እንግዲህ ያንንም ነገር አለባብሳ ትታ ከዚህ በፊት ታውቃላችሁ ነገራቶች ብዙ ነገር የተፈጠሩባት ነበር። ነገር ግን እባክሽን ሰላም ነው የምፈልገው እባክሽን ተይኝ ብላትም ነበረ። እሷ ግን ገና አተዋትም። እሷ ከቤት ካልወጣች ብዙ ነገር ታደርጋለች ማለት ነው። እሷም ደግሞ አውቃለች። ናታን አንተ ለማወቅ ከፈለግ እዚህ ቤት ብዙ ነገር ብዙ ታሪኮች አሉ ይኖራሉም አብረን ከዘለቅ ታየዋለህ ብላው ነበረ። እንዳለችውም ነገራቱ ጀምሯል። ነገር ግን ድንገት ሰላምም ደግሞ ሰላምዬ እስኪ አብረሽ ተኝ ትላታለች። ሰላምም እንግዲህ ሰላም ሰው ስለሆነች እሺ ካልሽ ችግር የለውም ትልና እንደ ልጇ ፀጉሯን እየደባበሰች አብረው ይተኛሉ ማለት ነው። ከድንገት ተነስታ ስትሄድ እንዲህ ቋንጃ እንዲህ እንኳን ሰው አይንቀሳቀስም። የእውነት ተመችቶች ነው? በጣም ነው የምትመችው። እሷም ደግሞ እንግዲህ እና ለምንድን ነው የምትሄጂው ምናምን ስትላት፣ አይ እኔ ቁርስ ለስራ መሄድ አለብኝ ትላታለች። አይ ሰላምዬ አግዝሻለሁኝ አብረን ነው የምንሰራው ትልና ተከትላ ትሄዳለች ማለት ነው። እንግዲህ ውሃና ዳጣ እንደ ጉድ ፍቅራቸው እንደ ጉድ ሆኗል ማለት ነው። ድንገት ትነሳና እሷም ደግሞ ውሃ ግን በዚህ ሁኔታ ውስጥ ስታዋት
ዳጣንና ናታን ሳታገናኛቸው የምትቀር አይመስለኝም። ውሃ ናት እንጂ እንደ ስሟ። ነገር ግን ናታንና ዳጣን ለማገናኘት የምታደርገው ጥረት መገመት ያቅት አይመስለኝም። ውሃም እንግዲህ ዳጣን በማገኘቷ ዳጣን ካገኘች ወዲህ እጅግ በጣም ሰላምና እንዲሁም ደግሞ ደስተኛ ነች። ድንገት እንግዲህ ሳሎን ሲጫወቱ ጓደኛዬ አንቺን ነው የምትመስለው ትለኛለች ብላ ስትነግራት ደግሞ ማነች? አዎ እኛ ቤት ብዙ አላዴለ አብረን ስለምንበላ አንድ አይነት ምግብ አብረን ስለምንመገብ እኔ ልትመስል ትችላለች ብዬ መለስኩላት። እንዴ እና ምን አልሻት? ድጋሚ ይሄን መልስ ትመልስላታለች ማለት ነው። እሷም ደግሞ ውሃ ከአሁን በኋላ ብዙ ምግብ አብረን ስለምንመገብ አንድ አይነት ነው የምንሆነው ብላ እሷም ትነግራታለች። አንድ አይነት እንደሚሆኑ ተስፋ እናደርጋለን። አቢጌል እንግዲህ በሆነ ነገር ካልገለገለቻት ከዚህ ከቤት እሷም ደግሞ እንግዲህ ነገራቶችን እሷን ለመጉዳት ለማስወጣት የማታደርገው ጥረት የላትም። እሷም የምትወጣ ሳትሆን የእሷን ስድብና የእሷን ግልምጫ እየተቀበለች ወይም ደግሞ በመልካም ነገር እየመለሰች መኖሯን ቀጥላለች። ምክንያቱም ዳጣ ብልህና እጅግ በጣም ጎበዝ ናት። ሁለቱ የሴቶ ልጆች ደግሞ በጣም ወደዋታል። ውሃና ዳጣ እንግዲህ እጅግ በጣም ታናሽና ታላቅ ሆነው ፒስ ሆነዋል። እንግዲህ ያቀደችውን እቅድ መናገር አልፈለገችም። ነገር ግን አቢጌዳ ደግሞ ከአባቷ 10,000 ብር ስጠኝ ስትል ጠይቃ ነበር። ነገር ግን መስጠት አልፈለገም። የሆነ ነገር ማድረጓ የማይቀር ነው ይች ልጅ ብሎ ስለሚያስብ ብር መስጠት አልፈለገም። ነገር ግን እሷም ተመልሳ ተናዳለች። አንተ ዳጣም ብቻ ነው የምትወደው፣ ውሃም ብቻ ነው የምትወደው፣ ብር አትሰጠኝም በማለት ተንቦርጦጣለች ማለት ነው። ደግ አደረገች። ዳጣም እንግዲህ ውሃን የሆነ ነገር ትጠይቅና አረ አዎ ትልና ትምህርት ቤት የሚማሩትን ሳብጀክት ትነግራታለች። ነገር ግን አልተግባቡም ነበር። አይ ውሃ አንቺ ውሃ እኮ ነሽ ሲጀምር ውሃ። በዚህ ተያይዞ ደግሞ እንግዲህ ሰላም ከመሆኗ እናታ ክላስ ትገባና አይናታ እንዳይሰለችም ይሄ መጽሐፍ። በነገራችን ላይ እናንተ መጽሐፍ ማንበብ እኔ ህሊና ይፈልጋል። ይሰለችኝ አይመስለኝም። መጽሐፍ ማንበብ ይሰለቻል እንዴ? አይሰለችም ይመስለኛል። እንደዛ ነው። እንግዲህ ሰላምም ደግሞ ድንገት ጠጋ ትልና እኔስ እንደሚመስለኝ ከሆነ እኔ ሰላም የዳጣ እናት ናት ብዬ ነው የማስበው። ምክንያቱም በተገናኙ ቁጥር ገሪብ ያኔ በጣም ነው የሚገራረሙት። እሷም በሷ ዳጣም ደግሞ በሰላም በጣም ይገራረማሉ። እንደገና ደግሞ በጣም ነው ትኩረት የሚሰጣጡት። ለማናቸውም ወደፊት አብረን ሁሉንም ነገር እናያለን። እናታ ደግሞ እስኪ ዛሬ ካነበበካቸው መጽሐፎች ውስጥ እስኪ ምን እንደተረዳህና በቃል እንድትነግረኝ እፈልጋለሁ ስትለው የሆነ ተረት አወራና የሆነ ታሪክ አወራና በጣም አስገረማት። እሱን ተይውና እስኪ ላግዝሽ እኔ ክፍሌ ላጽዳይልና ይሻላል ብለህ ነው። ክፍሉን ሲያጸዳ ነበረ። ነገር ግን እያጸዳ የሆነ ነገር ጠየቀችው። እሱ ምንድነው ደግሞ ለምንድነው ግን አቢጌልን የማትረዳት ወይም ደግሞ እሷ ስለምትልህ ነገር የማይገባህ ለምንድን ነው? እሷ እኮ በጣም ትወድሃለች። መረዳት አልፈልግም እንዲገባኝም አልፈልግም ብሎ በአንድ ቃል ይነግራታል። ግን ደግሞ ድንገት እንግዲህ መጥረጊያውን ሲያግዛት እሷ ቁጭ ትልና አንተን ያወለደች ልጅ ምንኛ ታድላለች። እኔ እኮ ልጄ ብትሆን በጣም ነው ደስ የሚለኝ ትለዋለች። እንግዲህ ለዳጣ ያላትን ክብርና ውዴታ ለሱ ምን እንደሚሰማው ለመግለጽ ይመስለኛል። በዛ ሁኔታ ውስጥ እንግዲህ እኔ የምመኝልህ ግን ዳጣን ነው ስትለው በጣም በፈገግታ እሺ አትልማ የሚል መልስ ይመልስላታል። ግን እኮ ትወዳታለህ።
እንግዲህ ዳጣን ለመውደዱ ምንም አይነት ጥርጥር የለውም። ዳጣ ደግሞ እንግዲህ በጣም ሰው የራባት እንደሆነች እንዲሁም ደግሞ በጣም ፈታ ያለ ልጅ፣ ጠንካራ፣ ለሰው አስተዋይና ጠንካራ እንዲሁም ደግሞ በጣም ጎበዝ፣ በጣም ጀግና፣ ለያዘችው ነገር በጣም ጠንካራ እንደሆነችም አብረው ሲያወሩ ነበረ። ነገር ግን እሷ ጋራ ያው እንደሚያወራው ሁኔታውን አየችና ሰላምም እንግዲህ ዳጣን እንደምታዋራት በዚህ ጉዳይ ላይ እንግዲህ እሷን ስለምትወዳት ዳጣንም እንደምታዋራት ነግረዋለች ማለት ነው። የተለያዩ ነገሮች እንደምትለው ግልጽ ነው። ናታና ዳጣን ለማገናኘት ውሃና ሰላም የሚያሴሩት ሴራ በጣም ደስ ይላል። ምክንያቱም ዳጣ በጣም ጎበዝ ናት። ልጅየውም አስተዋይ ስለሆነ ለማገናኘት ያቀዱ ይመስላሉ። ከዛም በመቀጠል እንግዲህ ዳጣ ድንገት ያው ሞገስ ወደዚህኛው ፊልም ለመግባት ያሰበ ይመስላል። ነገር ግን ዛሬ አግኝታው ቤተሰብ እንዴት ነው ከቤተሰቦች ጋር ምን ደረሽ እያለ ሲጠይቃትም እንዲሁም ደግሞ እንዴት ነው ያለው ነገር በሚለው እሱ ስለሆነ ያገናኛት ሊጠይቃት አግኝቷት ነበረ። በጣም እንደተመቻት እና እንዲሁም ደግሞ በጣም ጥሩ ሰዎች እንዳገኘች እንዲሁም ደግሞ እኔ መለየት አልፈልግም ምንም ቢሆን ነገራቶችን ከማመቻቸት ወዲህ ምንም ነገር እምለው ነገር የለኝም። ለአሁኑ ተመችቶኛል። ነገሮችም እየተስተካከሉ እንደሚሄዱ ተስፋ አደርጋለሁ እያለች ለሞገስ ስታስረዳው ነበር። ነገር ግን እናቷን ብቻ እንዴት ማወቅና የት በምን የሚለውን ነገር እስካሁን ስላላወቀች ቅር ቢላትም ነገር ግን ጊዜ ይፈጃል እንጂ ሁሉም ነገር የሚስተካከል ነው በሚል ሞገስ ጋር ሲያወሩ ነበረ። ዳጣ እንግዲህ ደስ እንዳላት ለሞገስ ተናግራ ነበር። ድንገት ውሃ ወደ ቤት ስትመጣ እህቷ ትከፍትላታለች። የት ነበራችሁ ብላ ስትላት ኬክ ጋበዘችን ዳጣ የሚለውን ነገር ትነግራት እና የት ሄዱ እነሱ የት ናቸው ስትል አይ ዳጣ ከአንድ ሰውዬ ጋር ወደዛ ሄደች ስትላት ተንደርድራ እንግዲህ እሷ እንዲጠላት ማነው ናታ እንዲጠላት ከማድረጓ የተነሳ የሆነ ፍቅረኛ እንዳላት ውሃ ነገረች ትልና ትነግረዋለች። ውሃ ደግሞ አይ የሆነ ሰውዬ ጋር ነው ሄደችው እኔ አጎቷ መሰለኝ ምናምን ትልና ትመልስለታለች። እሷ ደግሞ ውሃ በተናገረችው ነገር አኩርፋ ተናዳ ታዲያለች። ሲጀመር እኮ አንተ እኔን መስማት አትፈልግም። የእሷን ጥላቻ ወይም ደግሞ እሱ ጋር ዳጣን ለማጣላት የማታደርገው ጥረት የላትም። ምክንያቱም እሷ ስለምትወደው። ወይ ዘንድሮ እኮ በሴቱ ነው የባሰው። ቆይ እንዴት ነው ነገሩ? ቆይ በፊልሙም ከፊልሙም ውጭ ምንድን ነው ነገራችሁ? ሴቶች ማለት ነገራችን ወይስ ነገራችሁ? ፈጣሪ ሆይ። ኤኒዌይስ በሚቀጥለው ክፍለ ጊዜ አብረን ፈተፍታለን ማለት ነው። ወይ ሴቱ እያልን እንመጣለን ደግሞ ማለት ነው። ሀባይብ እስከዛ ድረስ ላይክ እና ሰብስክራይብ እያደረግን አብረን እንፈተፍታለን፣ አብረን አስተያየት እንሰጣለን ማለት ነው። ስድብም ይሆን እኛ ምን አገባን? ለማናቸውም ሰብስክራይብ አድርጉኝ፣ አይከፈልበትም። እኔና እናንተ አብረን ወደፊት መሄድ አለብን ማለት ነው። አጠገባችን ምንድን ነው? ምን አጠገባችን ነው ደግሞ? አንድ አመት አንዳንድ ሰዎች ብቻም ሳይሆን በጣም ብዙ ሰዎች በአንድ አመት ዩቱብ ከፍተው እኛ 10 አመት አረብ ሀገር የሰራነውን አይኖ እንዴት አድርጌ ልንገራችሁ? ሀባይብ ለማናቸውም ሰብስክራይብ እየተደረግን ወደፊት እንሄዳለን ማለት ነው። መልካም